አይን አለው ወይ ስንል አዎ አልተገለጠም ብለህ አስቀምጥ። ቆይ አላህ አይን አለው ወይ ስንል እግዚአብሔር አይን አለው ወይ ስንልህ መጀመሪያ ላይ አይ የለውም አይን አያይም ልትል ሞከርክና በኋላ ደግሞ መጣና አይ አለው አልክ። ከዛ ደግሞ አይ እንትን ደግሞ ስትያዝ ደግሞ ኖ አለው ስንል ምናምን አልክና ደግሞ አልተገለጠም አልክ። እናመሰግናለን፣ ችግር የለውም። የሃይማኖት ግን ይህንን አላህ ሱብሓነሁ ወተዓላ ይሄ ለራሱ ይመጥን ባህሪ ነው ብሎ አስቀምጦልናል ማለት ነው። ስለዚህ አሁን አንተ ሁለተኛ ጥያቄ ላይ መጣና ስንት አይን ነው ያለው አልክ። ይሄ አሁን ሁለተኛ ጥያቄ ነው። ለሁለተኛ ጥያቄ አንዴ ሚዩት አድርግ። ኦኬ፣ ሁለተኛ ጥያቄ እናስተናግደው ወይስ ይምራን የሚጠይቀው ጥያቄ ይኖራል? አካሄዱ እንደዛ በቃ እኛ ጥያቄ ጠይቀን ወይ ይጠይቅን እንችላለን። ኦኬ፣ ቀጥታ እንጠይቀው። ሁለተኛ ጥያቄ እንደዛ ይቻላል እና ከዛም በኋላ መልሱልን። ችግር ነው። ሁለተኛ እንጠይቅክና ትጠይቃለህ ከዛ በኋላ። እሺ ጠይቀኝ። ስላሴ በአሁኑ ሰዓት እንደኔና እንዳንተ አይነት ጾታ አላቸው? ነገርኩህ ገልጧል ነው እንጂ ጾታ አላቸው ብለህ ስትል አልገባኝም። ሰው የሆነው ከስላሴ መካከል በተለየ አካሉ ወልድ ነው እንጂ ሰው የሆነው አብ ወልድ መንፈስ እኔ አይደለም። ኖ አይኔ ኖ በአሁኑ ሰዓት ኖ ማሾፍ አይደለም ጥያቄ ነው። በአሁኑ ሰዓት ስላሴ እንደኔና እንዳንተ አይነት ጾታ አላቸው? በአሁኑ ሰዓት ነገርኩህ እኮ ጾታ በተለየ አካሉ ሰው የሆነው ወልድ ኢየሱስ ክርስቶስ ነው። የሰው አካል በሙሉ ያለው ማለት ነው። እኔ ስለ ስላሴ ነው የጠየቁህ ካዶሽ። አብ ወልድ መንፈስ ስለ ስላሴ አልሆነም። ስለዚህ ኦኬ፣ በአሁኑ ሰዓት ስላሴ እንደኔና እንዳንተ ጾታ የላቸውም? ስላሴ ጾታ የላቸውም ብራዘር። ለአይም አምላክ መለኮት ስለሆኑም ጾታ የላቸውም። እንደዛ ተብሎ አልተጻፈም በአንድ በመጽሐፍ ቅዱስ ክፍል ማለት ነው። በአሁኑ ሰዓት ጾታ የላቸውም እንደዛ ተብሎ አልተጻፈም ነው በመጽሐፍ ቅዱስ የለም ነው ያልኩ ያለው። ኦኬ፣ ከመሀላቸው አንዱ ወንድ አይደለ እንዴ? በተለየ አካሉ ሰው ፍጹም ሰው የሆነው የመጣው ኢየሱስ ክርስቶስ ነው ከስላሴ አካላቶች መካከል ማለት ነው። ስለዚህ ሰው ፍጹም ሰው የሆነው ኢየሱስ ክርስቶስ ነው እንጂ አብ ወልድ መንፈስ ቅዱስም አንድ ላይ ሰው አይደለም የሚሆነው። ሰው ኢየሱስ ክርስቶስ እንደኛ የሆነ በአሁኑ ሰዓት ስላሴ ከስላሴዎች ውስጥ አንዱ ወንድ ነው። ኢየሱስ ክርስቶስ በተለየ አካሉ አልኩህ እኮ በተለየ አካሉ ሰው ሆኗል። በተለየ አካሉ እኮ በአሁኑ ሰዓት ከስላሴ አንዱ ወንድ ነው። ሰውነትን ጨምሯል እኮ ወንድ ነው። አይ እንደዛ አይደለም። ቆይ አልገባኝም። እሺ ሁለተኛ ጥያቄ ነው እየጠየቀኝ ያለው። ኖ አይደለም። ስላሴ አሉ አይደል? አሁን በመንበሩ ላይ ስላሴ አሉ። አይ መጀመሪያ ጠይቀኛል። የጠየቀውን መልሼ እላለሁ። እንግዲህ ሁለተኛውን ልጠይቀህና ከዛም ምንድን ነው የመለስክልኝ? መልሼ እላለሁ። ለስላሴ ጾታ አለው ብለህ ጠየቀኝ። ለስላሴ ጾታ የለውም እንደዚህ ተብሎ አልተጻፈም አልኩህ እኮ። በአሁኑ ሰዓት ስላሴ ጾታ የላቸውም። በተለየ አካሉ ሰው የሆነው ወልድ ኢየሱስ ክርስቶስ ነው እና ወልድ ስላሴ አይደለም እንዴ? በተለየ አካሉ ብዬ መለስኩልህ። በተለየ አካሉ ወልድ ኢየሱስ ክርስቶስ ሰውነትን ጨምሯል እኮ። ሰውነትን ጨምሯል እንጂ ሰውነቱም ጨምሯል እንጂ አየህ፣ እሱ ራሱ ሙሉ ሰው ብቻ አይደለም። እንደዛ ተብሎ አይነገርም ሲጀመር። አሁን ልጠይቅ ችግር መልሼ እላለሁ እንግዲህ እኮ። ስለዚህ አንተ የመለስክልን በአሁኑ ሰዓት ከስላሴ አካሎች ውስጥ ከአንዱ ወንድ ነው ስጋ ለብሷል፣ ሁለቱ አልለበሱ። በስላሴ አካላት መካከል በተለየ አካሉ ወልድ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋን ጨምሯል። ኦፍኮርስ እኮ በአሁኑ ሰዓት ወንድ ነው አንዱ ከስላሴ አካል አንዱ ወንድ ነው። በተለየ አካሉ ብዬ መለስኩል። በተለየ አካሉ ብራዘር እኮ ወንድ ነው። አይ እንደዛ ተብሎ አይነገርም። ወንድ ነው ተብሎ ምናምን ካለ አሳይኝ፣ እስከ መጽሐፍ ቅዱስ ጠቅሰህ አሳይኝ። ኦኬ፣ ስጋው ማን ነው? ማንነት የለውም ስጋው? ስጋው ማንነት አለው እኮ። ማንነት ግን ጨምሯል። ያ ማንነት የሰውነት ማን ነው? ስጋው የሰውነት ማንነትን ጨምሯል። ስጋው ማን ነው? ስጋው ማን ነው? ኢየሱስ ክርስቶስ፣ ወልድ ኢየሱስ ክርስቶስ እኮ። ወልድ ኢየሱስ ክርስቶስ ከስላሴ አካል አንዱ አካል ነው። ስጋን ጨምሯል አልኩ እንጂ ብራዘር፣ እሱ አምላክነትን ትቶ ስጋ ሆኗል እያልኩ አይደለም። ስጋውን ጨምሯል።
ስጋውን ምኑ ላይ ነው የጨመረው? አይ ስጋውን ገንዘቡ አድጓል። ስጋውን ከቅድስት ድንግል ማርያም ሰው ሆኖ ሲመጣ ሰውነትን ጨምሮ ሰው ሆኗል። እሺ አሁን ጥያቄ ልጠይቅ። በቃ ተመልሶላል። እንግዲህ ሌላ ጥያቄ ልጠይቅ ነው። አልተመለሰልኝም። እያሸከው እኮ ነው። ለማንኛውም ሰላማችሁ እዛ። በጣም ሌላ ብዙ ትርፍ ቃላቶችን እኮ ችግር የለውም። በቃ እኮ ጥያቄ ይለፍና በቃ ጠይቅ። ይለፍ ጥያቄ። እሺ እሺ በቃ እሺ ይለፍ። ጠይቅ። ላላ ጾታ አለው? ላላ ጾታ አለው? የለውም። ጾታ የለውም? ሌላ ክርስቲያን አስተናግዱ። ኦኬ። እርግጠኛ ነው የለው? ቆይ በቂ ነው። ያው እግዚአብሔር ጾታ እንደለው ካያ በቂም ላይክ ኢየሱስ ወንድ ነው። የሉቃስ ወንጌል ምዕራፍ 1 ላይ ተመለከቱ። መልአኩ መጥቶናል፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ ይላታልና ማርያም የወለደችው ወንድ ልጅ ነው። ያንን ወንድ ልጅ ደግሞ ክርስቲያኖች ያመልኩታል። ተዘከላ። እሺ ቀጣይ ክርስቲያን አንድ ቁጥር ጻፍ ኮሜንት ላይ ወንድሞች አስተናግዷቸው ኢንሻአላህ። በዛው ግን ማለት ነው ይምሩ ምናልባት አንዲት ካነሳት አይቀር የአላህ ሱብሃነሁ ወተዓላ አይኖች ስንት ናቸው ብሎ ነበረ እና ይመስለኛል እንደ ክርስቲያኖች አስተምሮ ምናምን መስሎት ሊሆን ይችላል። ራዕይ ዮሐንስ ምዕራፍ 5 ቁጥር 6 ላይ ኢየሱስ ክርስቶስ 7 አይኖች እንዳሉት ተቀምጧል። እኛ እንደዛ ብለን አናምንም እንጂ 7 አይነት አለው ብለን አናምንም አላህ ሱብሃነሁ ወተዓላ እና ያንን አስተውል ኢንሻአላህ። ወይ ፍጹም ገብቷል ማሂር ቀጥል። ቆይ እሺ ቀጥል ማሂራውን የገባህ ለእኔ ጥቁር ነው የሚያሳየኝ። እሰማለሁ ነው በስትክክል እሰማለሁ። የገባህ ሰው ለእኔ ጥቁር ነው የሚያሳየኝ የሚሉት አለ። ማሄር ይሰማል። ወደ ቀጣይ አለ። አይሽ የገባው ልጅ ይሰማል። ሰላም ነው ይሰማል። ከኔ ነው መሰለኝ። ኦኬ አሁን መጣ። እሺ ለእግዚአብሔር አካላት አሉት። ሲምፕሊ ለምሳሌ መጽሐፍ ቅዱስ ላይ የተለያዩ አካላትን ይጠቅስለታል ነው። እነዛ አካላት አሉት ብለህ ትቀበላለህ? አንዳንድ ነው የምንጠያየቀው። እየጠየቅኩ ነው። ጥያቄ እየጠየቅን ነው እኛ ዛሬ። ኦኬ ጥያቄ አትቀበሉ እንደዛ መልስና ችግር የለውም እኮ ትቀበላላችሁ። ትጠይቀኛለህ ማለት ጥሩ ጸባይ ካለህ ልንቀበልህ እንችላለን። ጸባይን አሳምርና ጥያቄዎቹን መልስ። ጠይቀኝሽ ካወቁት ለእግዚአብሔር አካላት እንዳሉት ለእግዚአብሔር አካላት አሉት ብለህ ታምናለህ? አካላት የሉት። ኦኬ እሺ። መጽሐፍ ቅዱስ ላይ ስንመለከተው ትንቢተ ሚልኪያስ ላይ ሚልኪያስ ያየውን ነገር ይናገራል። ቆይ ላውጣልህ እና እናንብበው። እሺ ትንቢተ ሚልኪያስ ምዕራፍ 1 ነው። እግዚአብሔር ይላል። የታለ ሬት አለ ጠቅሶ አንዴ ባይብሉ አልከፈተልኝ። እግዚአብሔርም በዙፋኑ ተቀምጦ አየሁት ይላል ሲናገር። እግዚአብሔር ምን ላይ ተቀምጦ ነው ያየው? በዙፋኑ። እግዚአብሔር በምኑ ነው ዙፋኑ ላይ ተቀመጠው? እግዚአብሔር በምኑ ነው ዙፋኑ ላይ ተቀመጠው? በምኑ አልተባለም። በዙፋኑ ተቀምጦ ነው የተባለ። በምኑ ተብሎ አልተጠቀሰም እኮ። እኔ እየጠየቅኩ ነው እኮ። እግዚአብሔር ምንድን ነው? የእግዚአብሔርን ቃል ስማ። እግዚአብሔር በዙፋኑ ተቀምጦ የሰማያት ሰራዊት ሁሉ በቀኙና በግራው ቆሞ አየው አለው። ስለዚህ በእግዚአብሔር ቀኝ ምን አለ ማለት ነው? በእግዚአብሔር ቀኝ ምን አለ? የተጻፈው ነው። እግዚአብሔር ቀኝ ምን አለ?
እኮ የሰራዊት መላእክት በቀኙና በግራው አሉ ማለት ነው አይደለ? ስለዚህ በአቅጣጫ ውስጥ የተገደበ ነው ማለት ነው። ግራና ግራ የሚሉት ነገሮች ይይዙታል። እንደናንተ ሊትራል ምናምን አይደለም፣ የኛ ሜታፎሪክ። እናንተ ጋር ሲመጣ ነው ሊትራል ያለው። አሁን እኮ እዛው እንዳለው ነው አልከኝ። ከዛ መልሰ ደግሞ ሀሳብ እየቀየርክ ነው። ያው ቃሉ ቀጥታ ምንድን ነው የሚለው? የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየው ነው የሚለው። ወለም ዘለም የሚል ነገር የለውም ጥቅሱ ላይ። እዚህ እግዚአብሔር በቀኙና በግራው ምኖች አሉ? መላእክት አሉ ይላል። መላእክት አሉ። አመሰግናለሁ። ስለዚህ በቀኝና በግራ መካከል ማን አለ? ከመላእክቶች መካከል ማን አለ? እንደ ጽሁፉ ከሆነ እግዚአብሔር አለ ይላል መሀላቸው ላይ። ኦኬ። ስለዚህ እግዚአብሔር በዛ ውስጥ የተገደበ ነው ማለት ነው። በሁለት የመላእክት ሰራዊት ውስጥ የተገደበ ነው ማለት ነው። እናመሰግናለን። እዛው ላይ ደግሞ የሚለውን ያስቀመጠው እግዚአብሔር በዙፋኑ ተቀምጦ አየሁት ይላል። እግዚአብሔር ዙፋኑ ላይ በምንድን ነው የተቀመጠው? በምኑ እንደተቀመጠ አልተጻፈም። ኦኬ። ስለዚህ ግን የተቀመጠበት አካል አለ ማለት ነው። አልተጻፈም እኮ አልተቀመጠም። ሚልኪያስ እያዋሸነዋል ይላል፣ ግን አልተጻፈም። የተጻፈው ነበር ይላል፣ ተቀምጧል። በምን ልክ ነው እኮ ልክ ነህ። በምኑ እንደሆነ አልጻፈም። ተቀምጧል በሆነ ነገር ተቀምጧል። ስለዚህ በሆነ ነገሩ ተቀምጧል ማለት ነው። በክብሩ አይልም፣ በክብሩ የሚልም አልጻፈም። በምኑ የሚል ተጽፏል እዛ ጋር ተቀምጧል እንጂ በምኑ እንደተቀመጠ አልተጻፈም እኮ። በሆነ ነገሩ ግን ተቀምጧል።